ምን ነው ቆዘምሽ? ከድካም ትንሽ አረፍ ለማለት ነበር አይደል? አረፍኩ ስትይኝ በሀሳብ ጭልጥ ያለሽ አይደል? ወይ እናትሽ ትዝ ብላሽ፣ ወይ ልጅሽ ትዝ ብሎሽ፣ ወይ ደግሞ በሰው ሀገር የምታሳልፈው ያለምንም ነገር እድሜ ሲያልፍልሽ በልፋት ስትኮስሽኝ ወጣትነት ሲሄድ እድሜ ሲኖር እነዚህ ነገሮች ተደማምረው ስትይ አእምሮሽን ሰላም ያስመለለ ይታወቃል። ግን ታውቂያለሽ ወርቅን ወርቅ ያሰኘው እሳት ነው። እሳት ባይኖር ወርቅ አይሆንም። አይዞህ የሰው ልጅ ሊጠነክር ብርታት እንዲኖረው ፈተና ግድ ነው። ለዚህ ዓለም ዋናው ትርጉሙ ፈተና ነው። እና ምን አይዞሽ፣ ወዳጆችሽን ይጠብቅልሽ፣ ወዳጆችሽን ያብልብሽ፣ አንቺም አትጉዳይብኝ። ብርታት እድሜ ጤና ይስጥሽ። የሰው ፊት ከሚያቆም ህመም ይጠብቅሽ። የሰው ፊት ከሚያቆም ድህነት ይጠብቅሽ። የሰው ፊት ከሚያቆም ማጣት ይሰውርሽ። አይዞን ሁሉም ነገር መሆን ባለበት እንደ ጊዜ ይሆናል። እናም ደግሞ አንቺ ያለሽበት መከራ አንቺ ብቻ ጋር አይደለም ያለው፣ ብዙ ነው። አንቺ በላብሽ ማዳም ጋር እየለፋሽ ጣሽ እየኖርሽ ነው አሉ ሳይወዱ ሳይፈቅዱ ሳይፈልጉ ህይወት አስገድዷቸው ህሊናቸውን የሚረብሽ ስራ የሚሰሩ ከፈጣሪያቸው ጋር የሚያጣላ ስራ የሚሰሩ ብዙ አሉ። ግን ወደው አይደለም ፈልገውታል። የህይወት ጉዳይ ሆኖባቸው፣ እንጀራ ጉዳይ ሆኖባቸው፣ የቤተሰብ ጉዳይ ሆኖባቸው፣ የልጅ ጉዳይ ሆኖባቸው፣ የትዳር ጉዳይ ሆኖባቸው፣ የህይወት ጉዳይ ሆኖባቸው እና ተመስገን በይ። ካንቺ የሚባሳል ካንቺ የሚባሳ ብዙ መከራ የሚያሳልፈዋል። ምናልባት ለአንድ ቀን በልተው ማደር የማይችሉ አሉ። ምናልባት እንደፈለጉ ተንቀሳቅሰው የፈለጉትን ነገር ማግኘት ማድረግ የማይችሉ አሉ። ተመስገን እድሜ ካለሽ፣ ተመስገን ጤና ካለሽ፣ ተመስገን የዕለት ጉርስ ካላጣሽ፣ ተመስገን እናት ካለሽ፣ ተመስገን አባት ካለሽ፣ ተመስገን ልጅ ካለሽ፣ ተመስገን ትዳር ካለሽ፣ ተመስገን ማለት ነው።